ሰላም ለእናንተ ይሁን። ወደ ፈርጅለን እንኳን በድጋሚ መጣችሁ። የጥንታዊ ዓለም 7 አስደናቂ ነገሮች የሚባሉት እነዚህ በሰው ልጆች ታሪክ ውስጥ ተወዳዳሪ የሌላቸው ግንባታዎች ነበሩ። ጥያቄው ግን ከእነዚህ ሁሉ ስራዎች ዛሬ አንድ ብቻ እንደቀረ ያውቃሉ? ይህንን እውቀት ከማግኘታችሁ በፊት እባካችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁን። አብረን እንማር። አንደኛ፣ የግብፁ ታላቁ የጊዛ ፒራሚድ ከ4500 ዓመታት በፊት የተሰራ ሲሆን የዛሬው ዘመናዊ ቴክኖሎጂ መሳሪያ ሳይኖር እንዴት እንደተገነባ እስከዛሬም እንቆቅልሽ ነው። ከሁሉም በላይ ደግሞ ዛሬም ድረስ ሳይፈርስ የቀረው ብቸኛው አስደናቂ ነገር እሱ ነው። ሁለተኛ፣ የባቢሎን ተንጠልጣይ የአትክልት ስፍራ ንጉሥ ናቡከደነጾር ለሚስቱ አስደሳች ቦታ ለመፍጠር ብሎ የተሰራው ነው። እውነት ይስራው ወይም በህልውናው ላይ ይሁን አሁንም ክርክር አለ። በታሪክ ውስጥ በምንባቡ በጣም ታዋቂ ነው። ሶስተኛ፣ በኦሎምፒያ የነበረው የዜውስ ሐውልት በግሪክ ይገኝ የነበረ ሲሆን የሐውልቱ ቁመት ወደ 12 ሜትር ይደርስ ነበር። አስቡት፣ 12 ሜትር ማለት በጣም ረጅም ነው። በመጀመሪያው ክፍለ ዘመን በደረሰ የእሳት ቃጠሎ ሙሉ በሙሉ ወድሟል። አራተኛ፣ የአርጠምስ ቤተ መቅደስ በቱርክ ውስጥ ተገንብቶ የነበረ ሲሆን ከሌሎች አስደናቂ ነገሮች ይበልጥ በግሪክ አርኪቴክቸር ውበት የሚታወቀው ነው። ግሪኮች እንግዲህ በፍልስፍናውም በግንባታውም ያላቸውን ተጽዕኖ ማይረሳ ነው። አምስተኛ፣ የሃርሊካነርሰስ መቃብር ከጥንታዊ አስደናቂ ነገሮች መካከል የመቃብር ስፍራው ብቻ ነው። የዚህ አስደናቂ መዋቅር አብዛኛው ክፍል በ12ኛ ክፍለ ዘመን በደረሰ መሬት ነውጥ ወድሟል። ስድስተኛ፣ የሮድ ኮሎሰስ ሐውልት ግሪክ ውስጥ የሚገኝ ሲሆን ከ30 ሜትር በላይ ቁመት ያለው የሄሊዮስ የፀሐይ አምላክ ግዙፍ ሐውልት ነው። የተሰራው ከዛሬ 44 ዓመት በኋላ በደረሰ የመሬት ነውጥ ወድቋል። እንግዲህ እነዚህ ሐውልቶች በመሬት ነውጥና በተለያዩ ነገሮች መውደቃቸው ትመለከታላችሁ። ለምን ይሁን? ሰባተኛ፣ የፋሮስ መብራት ግንብ በግብፅ አሌክሳንደሪያ የሚገኝ ሲሆን በጊዜው ከተገነቡት ረጅሙ ሰው ሰራሽ ግንባታ ተደርጎ ይወሰዳል። ሙሉ በሙሉ የጠፋው በ14ኛው ክፍለ ዘመን በደረሰ ተደጋጋሚ የመሬት ነውጦች ነው። እያችሁ ከሰባቱ አስደናቂ ነገሮች የቀረው ታላቁ የጊዛ ፒራሚድ ብቻ ነው። ይህ አስገራሚና አስደናቂ ነው። የሰው ልጅ ችሎታ ምን ያህል አስገራሚ እንደሆነ ያሳያል። የፈጣሪም ድንቅ ጸጋ መሆናችንን ማስታወስ ይገባል። ከዚህ ቪዲዮ አዲስ ነገር እንደተማራችሁ ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። ፈርስት ለን በየቀኑ አዲስ ነገር እንማር። በሌላ ቪዲዮ እስከምንገናኝ